ሰላም ውዶችዬ እንዴት ናችሁ? ዛሬ ደግሞ ለየት ባለ መልኩ የሚያቃጥል ሶስ የምንወድ ሰዎች በጣም የሚያቃጥል ሶስ የምንወድ ሰዎች ይህ ለእናንተ ነው። እንግዲህ ውስጡ ያሉት ግብአቶች ቲማቲም፣ ሽንኩርት፣ ቃሪያ ከቻላችሁ ቃሪያው ሚጥሚጣ ቃሪያ ቢሆን በጣም አሪፍ የተመረጠ ነው። እናም ደግሞ ዝንጅብል አለው፣ ነጭ ሽንኩርት አለው ማለት ነው። እነዚህን አንድ ላይ እናደርጋለን ሁሉንም። ከዛ በመቀጠል የተወሰነ ውሃ እናደርግበታለን። በጣም ትንሽ ላይክ ግማሽ ሲኒ የምትሆን ለመበጥበጥ ብቻ ማሽኑ እሺ ስለማይል አንዳንዴ ለማዋሃድ እንዲመች ብቻ ትንሽዬ ውሃ ጠብ እናደርግበታለን ማለት ነው። እናም በዚህ መልኩ በደንብ አድርገን እንፈጨዋለን። ሙሉ በሙሉ ሁሉም ቃሪያው ሙሉ ሳይታይ በቃ ማለት ነው። ሙሉ በሙሉ ከተፈጨ በኋላ አያችሁት አይደል? ልክ እንደዚህ ማለት ነው። እንደዚህ ካደረግነው በኋላ ድስታችን ላይ እንገለብጠዋለን ማለት ነው። ድስታችን ላይ እንገለብጠዋለን ከዛም እንጥደዋለን ማለት ነው። ለመጀመሪያ ብቻውን ነው የምናበስለው። እንደዚህ እናዘጋጀዋለን ብቻውን ማለት ነው። ከዛ ቆንጆ በርበሬ ስለነበር ቆንጆ በርበሬ አድርጌበታለሁ ጣዕሙ አሪፍ እንዲሆን። ከዛ ደግሞ ዘይት የተወሰነ አድርጌበታለሁ። ትንሽ ከለሩ ትንሽ ቀላ እንዲል ያው የላይክ የእንትን ከለር እንዳይዝ የቲማቲም ከለር እንዳይዝ ትንሽዬ በርበሬ ብን አድርጌበታለሁ። ትንሽ በጣም ትንሽ ነው። አያችሁት አይደለ? በዚህ መልኩ ይሆናል ማለት ነው። በጣም አሪፍ ነው፣ ሞክሩት። በተለይ ደግሞ የሚያቃጥል ነገር የምትወዱ ሰዎች ይሄ ለእናንተ ነው። እኔ ይሄ በጣም ስለሚያቃጥል ከጎኑ ደግሞ አትክልት ሰርቼለት ነው ለሩዙ። ስለዚህ የሚያቃጥል ነገር ብቻውን የምትወዱ ሰዎች ይሄንን መጠቀም